በእነዚህ 5 ወቅቶች ልጆቻችሁ ላይ በፍጹም እንዳትጮሁባቸው ወይም እንዳትቆጧቸው። አንደኛ፣ ልክ ከእንቅልፋቸው ሲነቁ። አእምሯቸውና አካላቸው ገና እየተነቃቃ ነው። በዚህ ሰዓት መጮህ ጠዋትን ከእንቅልፍ ይልቅ ከፍርሃት ጋር እንዲያያይዙት ያደርጋል። ሁለተኛ፣ ልጆች ወደ ትምህርት ቤት ከመሄዳቸው በፊት። ጠዋት ለልጆች ማለት የልብ ውጥረት የበዛበት እና የእርሶ ቃላት ለልጆቹ የሙሉ ቀናቸው ስንቅ መሆኑን እንዳትረሱ። ሶስተኛ፣ ልጆች ከትምህርት ቤት እንደተመለሱ ቀኑን ሙሉ ስሜታቸውን አፍነው ነው የሚቆዩት። ስለዚህ ጭቅጭቅ ሳይሆን ራሳቸውን የሚያሳርፉበትን እድል ስጧቸው። አራተኛ፣ እያለቀሱ ባሉበት ወቅት እንባ ማጭበርበሪያ አይደለም፣ ስሜታቸው ከአቅማቸው በላይ መሆኑን መግለጫ እንጂ። በዚህን ወቅት የእናንተን መረጋጋት እንጂ ቁጣችሁን በፍጹም አይፈልጉም። አምስተኛ፣ ከመተኛታቸው በፊት የልጆች አእምሮ የቀኑን ስሜት ሰንቆ ነው የሚተኛው። ስለዚህ ይዘውት የሚተኙት ስሜት የፍርሃት ሳይሆን የሰላም ስሜት ይሁን። እውነተኛ ዲሲፕሊን ማለት ቁጣን ማሳየት ሳይሆን ልጆች ደካማ በሚሆኑበት ወቅት መጠበቅ ነው። ልጆችን በፍቅር ማሳደግ አስፈላጊ ነው ብለው ካመኑ ይህን መረጃ ለሌሎች ወላጆች እንዲደርስ ሼር አድርጉላቸው።